ይህ ልጅ በውሰት መስጠት አይደለም በሽያጭ አያዋጣም፣ ብዙዎች ይመሰክሩለታል። ፒሮ ኢንካፔ የክረምቱ የአርሰናል ምርጡ ፈራሚ መባል ይችላል። በአርሰናል ቤት በሚያደርጋቸው ምርጥ እንቅስቃሴዎቹ የአርሰናል ደጋፊዎችም የአርሰናል ባለቤቶችንም ያሸፈተ ይመስላል። ጀግናው ተከላካይና ዳግም ወደ እናት ክለቡ ዞሮ ማይሸናው ካፔ በአርሰናል ሁሉ ነገር ተለክፏል። በአርሰናል ፍቅር የወደቀ ይመስላል። የአርሰናል ቤተሰብ የአርሰናል ሁሉ ነገር ስቦታል። ፒሮ ኢንካፔን የግሉ ማድረግ የአርሰናል ስራ ነው። ምክንያቱም ልጁ እናት ክለቡን ረስቷል። በውሰትም የመጣ አይመስልም። ምናልባትም አርሰናል መኖሪያዬ፣ አርሰናል ቤቴ፣ አርሰናል መክረሚያ ያለ ይመስላል። አጨዋወቱ ለዚህ ክለብ የሚዋደቀው የሚሰጠው መስዋዕትነት በርግጥ በውሰት የመጣ አያስመስለውም። ፒሮ ኢንካፔ ውድ ዋጋ የወጣበትና በግዢ የመጣ ነው የሚመስለው። ዳግም በአርሰናል ቤት ፊርማውን አኑሮ ለአርሰናል ሲዋደቅ እንመለከተዋለን። በክረምቱ አርሰናል የመጀመሪያ ስራውን የሚያደርገው ፒሮ ኢንካፔን በግዢ የግሉ ማድረግ ነው። ፒሮ ኢንካፔ